በነገራችን ላይ ሰሞኑን ከጨረቃ ጋር ተጠራኝ። ለምን? የመንትያሽን ስልክ ቁጥር ስጪላት ነው። ጨረቃ ምን ትይዛለህ እንዴ? አይገርምሽም? እኔም እኮ እስከ ቅርብ ጊዜ አላውቅም ነበር። አሁን አይደል እንዲያውቅ። ሰማይ ላይ ደምቃ የምትታይ ኮከብ መሆን አለባት። አይ ደምቃ ትታያለች፣ ግን ሰማይ ላይ አይደለች። ማንን ነው? ኮከቧን? አይ መንትያዋን። የጨረቃዋ ማለት ነው? አዎ። አይገርምሽም? ይሄን ሁሉ ዘመን ዋሻ ውስጥ ተደብቃ መኖሯ። ዋሻ ውስጥ ተደብቃ የኖረች የጨረቃ መንትያ አገኘው ነው የምትለኝ? አገኘው ስልሽ ስለምን እንደምታወራ አልገባኝም። በጣም ታምናለሽ። ጨረቃ መንትያ የጠፋችብኝ ብትለኝ ያለ ጥርጥር አንቺን ነበር የምጠቁማት። ጨረቃን ትመስያለሽ እያልከኝ ነው? ሁሉን ጨረቃዋን ትመስያለሽ ስልሽ ቃላቶች ደስ ይላሉ። እንታወቅ። ዳኒ ይባላል። ከየትኛው የተባረከ ወንዝ ብትጠጪ ነው እንደዚህ ውብ ይሆንሽ? የዚህ ነገር ወንዝ ነው ያገሬ ቀይ። እባክሽ እሺ በይኝና ድካሜን ቀንሽ። የምን ድካም? ወደ ጨረቃ የማደርገው ጉዞ ነው። ከአሁኑ ሳስበው ደከመኝ። እባክሽን ስልክ ቁጥርሽን ስጪኝ። መንትያ ጋር ትሄዳለህ? ከሷ ተቀበል። እንደውም ጨረቃዋ ትሻላለች፣ ከሷ ተቀበላል። አውቄው ነበር። አንቺማ የጨረቃ መንትያ አይደለች። ምን ነው ገና ከወዲሁ አቃጠልሽኛ። እናማ የፀሐይዋ መንታ ነሻ። ሙከራ ጥሩ ነው፣ ግን በአንድ ቀን ትውውቅ ስሪት አይጠየቅም። እኔማ ጨረቃ መስለሽኝ ነበር። ፀሐይ መሆንሽን መች አወቅኩልሽ? በነገር ላይ ዋሻ ውስጥ ተደብቄ ኖርኩ አይደለም ማለትማ ተይዣለሁ፣ አግብቻለሁ፣ ባል አለኝ እያልኩ ነው። ፉንጋ ምን ትመስላለች? ይሁንሽ አሮጊት ጭራቅ። ተኩላዎች የበግ ለምድ ቢለብሱም ጠንቅቀን እናውቃቸዋለን። የዛሬዋ ሚዳቆ ፈጣን እግር ብቻ ሳይሆን በግን ከተኩላ የምትለይበት አስተዋይ ልቦናም አላት። መልካም አዳን ይሁንልህ ተኩላው።